አመሰግናለሁ። ስሜ አቤል ገብረ ጻዲቅ ይባላል። በሲቪል ኢንጂነሪንግ የመጀመሪያ ዲግሪ ያለኝ፣ በሙያ ስትራክቸራል ኢንጂነር ነኝ። የአልፋ ፖስቴንሽን መስራችና ሲኢኦ ነኝ። አልፋ ፖስቴንሽን ደረጃ አንድ ፖስቴንሽኒንግ ካምፓኒ ነው። ዋና ስራችን ፖስቴንሽን ስራዎችን መስራት ነው። ፖስቴንሽን ህንፃዎች ላይ፣ ብሪጆች ላይ እንሰራለን። ከዛ በተጨማሪ ስትራክቸራል ሪፔር ኤንድ ስትሬንግኒንግ ስራዎችን እንሰራለን። G+7 የነበሩ ቢልዲንጎችን ፍሎር መጨመር፣ ሃይት መጨመር እንችላለን። በፖስቴንሽን ደግሞ ብዙ ስራዎችን ከ140 በላይ ፕሮጀክቶችን እየሰራን ነው። ይህን ስራ ስንሰራ አብሮን የሚሰራ ኢንተርናሽናል ፓርትነር አለን። MK4 ይባላል። ስፔን ባርሴሎና ቤዝ ያደረገ ካምፓኒ ነው። ዓለም ላይ 55 ሀገሮች ላይ ፕሬዘንስ አለው። እኛ የኢስት አፍሪካ ወኪል ነን። አዲስ አበባ ላይ ብዙ ፕሮጀክቶችን የኢትዮጵያ አየር መንገድ ሄድ ኦፊስ፣ የኦሮሚያ ፕሬዚደንሻል ቢሮ፣ ፒያሳ ላይ የሚሰሩ ትላልቅ ሞሎችን፣ ብሪጆችን እየሰራን ነው። እስካሁን ድረስ ወደ 140 ፕሮጀክቶችን ሰርተናል። ከ110 በላይ ሰራተኞች አሉ። አልፋ ፖስቴንሽን እንደተመሰረተ የመጀመሪያ ያደረግነው ነገር ያው ኢንተርፕራይዝ ሪሶርስ ፕላኒንግ ወይም ERP ሲስተሞችን ኢምፕሊመንት ማድረግ አለብን ብለን እናምን ስለነበረ ወዲያው ወደ ኢምፕሊሜንቴሽን ነበር የገባ ነው። ነገር ግን ኢምፕሊመንት የሚያደርገው ሰው እንደ ኦርጋናይዜሽን ስላልነበረ ወደፊት መቀጠል አልቻልንም። ብዙ ሞክረን ነበረ ኢምፕሊመንት ለማድረግ ከመጀመሪያው ጀምሮ። አሁን አልፋ ፖስቴንሽን 4ኛ ዓመቱ ነው። ስራችንን ስንሰራ ኢንቬንተሪዎቻችንን፣ ፋይናንሳችንን፣ ሁሉ ነገሮቻችንን፣ HRችንን በአንድ ቦታ ላይ ማኔጅ ማድረግ፣ ኤኒ ቦታ ላይ ሆነን ደግሞ ያን የድርጅቱን ጤናማነትም ያለውን ካሽ ፍሎም ያለውን ኢንቬንተሪም ሌሎቹ ነገሮችን ሊቭም እነዚህ ቢያስፈልጉ እነሱን ኢምፕሊመንት ማድረግ ስለፈለገን ነው ወደ ኢታ ሶሉሽን ይሄድ ነውና ኦዱን ኢምፕሊመንት ለማድረግ የሞከር ነው። ከዛ በፊት ግን እንደተናገርኩት ድርጅቱ እንደተጀመረ ጀምሮ የዛሬ 4 ዓመት የኤአርፒን ኢምፖርታንትነት አንደርስታንድ አድርገን ሌላ ኤአርፒዎችን ኢምፕሊመንት ለማድረግ ሞክረን ነበረ። ነገር ግን ቅድም ባልኳቸው ምክንያት ሊሳካ አልቻለም። አሁን ደግሞ ከኢታ ሶሉሽን ጋር ሆነን ኦዱን ፕሮፐርሊ ኢምፕሊመንት ለማድረግ ይችላል። ያው ኢታ ሶሉሽን ላይ የመጀመሪያው እኛን ኮንፊደንስ የሰጠን ነገር ኦዱ ዓለም አቀፍ የቤልጅየም ሶፍትዌር መሆኑ፣ ኢታ ሶሉሽን ጋርም ጥሩ የጎልድ ፓርትነር መሆናቸው፣ እዚህ ደግሞ መሰራት የማይችሉ የበለጡ ነገሮች ካሉ ደግሞ ራሱ ኦዱም ላይሰንስድ የሆነ ሲስተም እየተጠቀምን ስለሆነ ራሱም ኢምፕሊሜንቴሽኑ ላይ ሊያግዘን፣ ሌሎች ነገሮችን ሊያግዘን እንደሚችል በማወቃችን ኮምፎርታብል ሆነን የጀመርነው። ከዛ ምንድነው ቢዝነስ ፕሮሰሱን አንደርስታንድ ማድረግ ነው። ምንድነው አልፋ ፖስቴንሽን እያንዳንዱን ስራ ሲሰራ የሚከተላቸው ቢዝነስ ፕሮሰሶች ምንድናቸው የሚሉትን ነገሮች አስቀመጥን። ብሉፕሪንት ተዘጋጀ። እንዴት ነው ወርክ ፍሎው፣ ማን ነው አፕሩቫል የሚሰጠው፣ ከየት ተነስቶ ወዴት ነው የሚሄደው የሚባለው ነገር ከተቀመጠ በኋላ ያን ብሉፕሪንት ሳይን ኦፍ አደረግን። ከዛ በዛ ብሉፕሪንት መሰረት ሲስተማችንን ቀረጽን ማለት ነው። ስለዚህ ሲስተሙ የሚሰራው ያው መጀመሪያ ያለውን ፕሮፐርሊ ብሉፕሪንቱን ስላስቀመጠን ያን ብሉፕሪንት ደግሞ ወደ ዲጂታላይዝ ማድረግ እና የገባነው ቀስ እያለን ከትሬኒንግ ጀምሮ በትናንሽ ነገሮች ቻት በማድረግ ፔመንት ሪኩዌስቶችን በመጠየቅ HRዎቹን በማስተካከል ወደዛ ነው ቀስ እያለን ወደ ፉል ኢምፕሊሜንቴሽን የገባነው። ያው ኦዱን ስንጠቀም እንደ ERP ሲስተም ሁሉንም ነገር በአንድ ስክሪን ውስጥ እንድናገኝ ያደርገናል። ለምሳሌ እያንዳንዱን ኢምፕሎይ ዳታ በHR ማኑዋሎች ማግኘት እንችላለን። ውስጥ ደግሞ ከገባን በኋላ እያንዳንዱ ኢምፕሎይ ምን ያህል ቀን ሊቭ አለው፣ ፔመንት ሪኩዌስቱን በሙሉ ለምሳሌ አንድ ሰው አሞት ቢቀር መጥቶ ሲክ ሊቭ ሊሞላ አይችልም። ስለዚህ ሲስተም ላይ በሞባይሉ ሲክ ሊቭን መሙላት እንዲችል አግዞታል። ኢንቨንተሪዎቻችን በአግባቡ እንድናውቅ አድርጎናል። ፔመንት ሪኩዌስት ሲደረግ ፕሮፐርሊ ማን ከማን ጋር ማን ሲጠይቅ ወደ የት እንደሚሄድ አይደንቲፋይ ተደርጎ በዛ መልኩ ነው የምናደርገው። እዚህም ሀገር ሆንኩ አልሆንኩም የኛ ሰራተኞች እዚህ ሀገር ሆኑም አልሆኑም ፔመንትም ኤኒቲንግም ሪኩዌስት ማድረግ ይችላሉ። እነሱ ነገር ደግሞ አፕሩቭ ማድረግ ይችላል። እነዚህን ጥቅሞች አግኝተናል። ያው ድርጅት በብዙ በኮንቬንሽናል ወይም ራን ሲደረግ ብዙ አመት ተሰርቶበታል። ነገር ግን ነገሮችን የድርጅትን ጤናማነት ማወቅ ኢምፖርታንት ነው ብዬ አስባለሁ። ብዙ ጊዜ በፕሮጀክት በኮንስትራክሽን ፕሮጀክት ራሱ ተወስዱት የሆነ ፕሮጀክት ይጀመርና ክላይንት ወይ ባለቤቱ ይክሰር የሚያውቀው ልክ ፕሮጀክቱ አልቆ ሜቢ ከአመት በኋላ ሊሆን ይችላል። ማለት በየሳምንቱ የሚከስረውን አንደርስታንድ አያደርግም።
ነገር ግን ልክ ለምሳሌ የአርፒ ሲስተምን ስንጠይቅ በፕሮጀክት ሞጁላችን መሰረት ማንፓወር የተጠቀምነውን ኢኩዊፕመንት የተጠቀምነውን ማቴሪያል የተጠቀምነውን ስለዚህ ኮስት ፕሮጀክት ዋይዝ ኮስት አናሊሲስ ይሰራልናል። ፕሮፊት ኤንድ ሎሳችንን በየሳምንቱ ማወቅ እንችላለን። አንድ አመት ፕሮጀክት ካለቀ በኋላ መጠበቅ አይጠበቅብንም እና ብዙ ነገሮችን አንድ ላይ ኢንተግሬት ማድረጉ የተለያዩ ነገሮችን ከመጠቀም ለምሳሌ ብዙ ጊዜ አንዳንድ ሰው የሆነ ለምሳሌ የሆነ ሌላ ሲስተም ለኤችአር ለማድረግ የሆነ ነገር ይጠቀማል። ከዛ ደግሞ ፋይናንሱ ደግሞ በሌላ እንጠቀማለን። ነገር ግን አንድ ላይ ኢንተግሬትድ ከሆነ አንደኛ ፋይናንስ ላይ የሚመጡ ኤረሮችን ያስወግድልናል። የድርጅታችንን ሄልዝ በአንድ ዳሽቦርድ በቀላሉ ማወቅ እንችላለን። እዚህ ሀገር ብንኖርም ባንኖርም አፕሩቫሎች ማግኘት በቀላሉ እንችላለን። ስለዚህ እኔ የምመክረው የአርፒ ሶሉሽኖችን ኢንተርፕራይዝ ሪሶርስ ፕላኒንጎችን ሌላም ሀገር እነዚህ ትላልቅ የምንላቸውም የሀገራችን ጃይንቶች የአርፒ ሲስተሞችን ይጠቀማሉ። ኦዱ ደግሞ አንደኛ በጣም ከስተማይዘብል ነው። እኛም ወደ ምንፈልገው ፓርት መምጣት ይችላል። ብዙ አመት የተለፋበትና ብዙ አመት የታሸ ሲስተም ስለሆነ በቀላሉ ያለንን ነገር ቴክ ኬር ሊያደርግልን ይችላል። ኢታ ሶሉሽን ደግሞ አዜ ካምፓኒ ጥሩ የኦዱ ጎልድ ሜምበር ነው። እኔ መጀመሪያ እንዲያውም ቤልጂየም ያሉ የኦዱ ሰዎችን ሳወራ you are in good hands ነበር ያሉኝ። ኢታ ሶሉሽን ጋር ልንሰራ ነው ስንላቸውና ኢታ ሶሉሽን ተግባቢ ናቸው፣ ሪቼብል ናቸው፣ ስልካቸውን ያነሳሉ፣ በተባለው ጊዜ ለመስራት ይጥራሉ፣ ቀንም ሌትም ሪቼብል ናቸው። አንድ ነገር ዴሊቨር ለማድረግ በደንብ ፈርዘር ይሄዳሉ። ስለዚህ አይ ሪኮመንድ ኢታ ሶሉሽን ኤንድ ኦዱ ሲስተም